በደቡብ አፍሪካዊቷ ፕሪቶሪያ ከተማ ያቺ ታሪካዊ ቀን ስትጠባ የብዙሃኑ ኢትዮጵያውያን ልብ በተስፋ ተሞልቶ ነበር። የጥይት ድምጽ በዝምታ የሚዋጥበት፣ የእናቶች እንባ የሚታበስበትና የሰላም አየር ዳግም የሚተነፈስበት አዲስ ምዕራፍ የተከፈተ መስሎን ነበር። ስምምነቱ በወረቀት ላይ ሰፈረ። ግጭት በቋሚነት ቆሟል ተባለ። ግን ከወረቀቱ ጀርባና ከመፈክሩ ባሻገር መሬት ላይ ያለው እውነታ ፍጹም ሌላ ትዕይንትን ይዞ ብቅ ብሏል። ጦርነቱ ቀያቸውን ያሳጣቸው በየመጠለያው የሚንገላቱ ምስኪን ዜጎች በክብርና በደህንነት ወደ ቤታቸው እንዲመለሱ ስምምነቱ ቃል ገብቶላቸው ነበር። የፌደራል መንግስት መንገድ ሲጠርግ፣ ስንቅ ሲያሰናዳና የሰብአዊ እርዳታው እንዲደርስ ደፋ ቀና ሲል አንድ ትልቅ ጥቁር ጥላ መንገድ ላይ ተገተረ። ህወሓት። የሰው ልጅ ስቃይ፣ የህፃናት ጩኸትና የተፈናቃዮች እንባ ለፖለቲካ ትርፍና ለድርድር ማሳረጊያ ሲመነዘር እያየን ነው። የዜጎች መመለስ ሆን ተብሎ እንዲጓተት ተደረገ። ህወሓት የሰላሙን ድልድይ ያፈረሰው። ተስፋው በዚህ ብቻ አላበቃም። ትጥቅ ይፈታል፣ ጦር ይበተናል፣ ወጣቱ ከጦር ግንባር ወደ ማረሻውና ፋብሪካው ይመለሳል የሚለው የፕሪቶሪያው ዋነኛ የልብ ትርታ ነበር። እውነታው ግን ይህ ነውን? ፈጽሞ። ትጥቅ ከመፍታትና ከፌደራል መንግስቱ ጦር ጋር ከማዋሃድ ይልቅ በድብቅና በግልጽ ሌላ ታሪክ እየተሰራ ነው። የህወሓት የጦር አዝማቾች እንደ አዲስ በዘመናዊ የኮር አደረጃጀት ወታደራዊ ጡንቻቸውን እያፈረጠሙ ነው። ካምፖች አዲስ ምልምሎችን እያሰለጠኑ ነው። መዋቅሩ ለህዝብ ሳይሆን ለቀጣይ ጦርነት እየተዘጋጀ ነው። ይህ ስምምነትን መጣስ ብቻ ሳይሆን ሌላ የደም መፋሰስ ለማምጣት የሚደረግ ግልጽ ጉዞ ነው። አንደበት ስለ ሰላም እየሰበከ እጅ ግን ጠመንጃ ይወለውላል። የጥላቻና የጸረ ሰላም ፕሮፓጋንዳው አሁንም እንደቀጠለ ነው። የፕሪቶሪያው ሰነድ ለህወሓት የሰላም ማዕቀፍ ሳይሆን የጊዜ መግዣ፣ የጦር መሳሪያ ማከማቻና ዳግም መደራጃ ስልት ሆኖ እያገለገለ መሆኑን ዛሬ ላይ ቆመን በግልጽ እያየነው ነው። ጥያቄው ይህ ነው። ይህ ዳግም የተጫረው የጦርነት ዝግጅት ሀገሪቱንና ምስኪኑን ህዝብ ወዴት ይዞት ይጓዛል? ይህ ግልጽ የስምምነት ጥሰትስ ዓለም አቀፍ ማህበረሰብ እስከ መቼ በዝምታ ያልፈዋል? ጥያቄው ይህ ነው።